በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የማኅቶተ ዜማ የዩቲዩብ ቤተሰቦችና ኦርቶዶክሳውያን በያላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ዛሬ ከአባታችን ከአባ ገብረ ማርያም ጋር ስለ ጰራቅሊጦስ ወይንም ስለ መንፈስ ቅዱስ እየተወያየን ቆይታ የምናደርግ ይሆናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በልዑል እግዚአብሔር ስም እንጋብዛለን። አባታችን ጊዜዎትና ሰዓቶትን ሰውተው እዚህ ድረስ ቃለ እግዚአብሔርን ለማስተማር ስለመጡ በልዑል እግዚአብሔር ስም ከልብ አመሰግናለሁ። አመሰግናለሁ። እሺ አባታችን፣ ወደ መጀመሪያው ጥያቄ ስናልፍ መንፈስ ቅዱስ ወይንም ጰራቅሊጦስ ማለት ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ መንፈስ ቅዱስ ማለት ባህርያዊ ሕይወት፣ ባህርያዊ እስትንፋስ ማለት ነው። ምክንያቱም ለአብ ለወልድ ሕይወታቸው ወይም ደግሞ በመንፈስ ቅዱስ ሕይወትነት አብና ወልድ ጸንተው ይኖራሉ ማለት ነው። ስለዚህ መንፈስ ቅዱስ ማለት በተጨማሪ የሚያጽናና፣ የሚያረጋጋ፣ ለሰው ልጆች ሁሉ እውቀትን የሚገልጽ ባህርያዊ ሕይወት፣ ባህርያዊ እስትንፋስ ማለት ነው መንፈስ ቅዱስ እና በአጠቃላይ መንፈስ ቅዱስ ያው ብዙ ቢሆን ቅሉ ትርጉሙ፣ ነገር ግን ያው እንዲሁ ከጊዜ አንጻር ይህን ይመስላል ማለት ነው። እሺ አባታችን፣ ወደ ሁለተኛው ጥያቄ ስናልፍ መንፈስ ቅዱስ ለሐዋርያት ወረደላቸው ስንል አስቀድሞ ከነርሱ ጋር አልነበረም ወይ ማለታችን ነው ወይ የሚል ነው። እንግዲህ መንፈስ ቅዱስ እንኳን ለሐዋርያት ይቅርና ከማንኛውም የሰው ልጆች ከማንኛውም ፍጥረት ሁሉ መንፈስ ቅዱስ ተለይቶ አያውቅም። ስለዚህ መንፈስ ቅዱስ ለሐዋርያት ወረደላቸው ስንል መንፈስ ቅዱስ በሚወርድበት ሰዓት ሐዋርያት ስራ እንዲሰሩ ወይም ደግሞ አንድ ቋንቋ ዕብራይስጥ የተባለ አንድ ቋንቋ ያውቁ የነበሩ 71 ቋንቋ እንዲጨመርላቸውና በአጠቃላይ ዓለምን ዕፃ በዕፃ ተካፍለው ሳይፈሩ ሳያፍሩ ዓለምን ለማስተማር ኃይልና ጽን አገኙ ለማለት ነው እንጂ መንፈስ ቅዱስ ተለይቶ አያውቅም። ስለዚህ መንፈስ ቅዱስ በሐዋርያት ላይ ወረደ ስንል መንፈስ ቅዱስ ሲወርድ የሰው በአጠቃላይ እንኳን ሐዋርያት ይቅርና ሰዎች ሁሉ ስራ እንዲሰሩ ያደርጋል ማለት ነው መንፈስ ቅዱስ እና ስራ እንዲሰሩ ያደረጋቸው መንፈስ ቅዱስ ነው ማለት ነው። ስለዚህ ወረደ የምንለው ለዚህ ነው። እሺ ወደ ሶስተኛው ጥያቄ ደግሞ ስናልፍ በሐዋርያት ስራ እንደተገለጸው የተከፋፈሉ የእሳት ላንቃዎች በሁሉም ላይ አረፈባቸው ይላል እና መንፈስ ቅዱስ ለምንድን ነው በእሳት የተመሰለው? እንግዲህ የእሳት ባህሪያት ምንድን ነው? እሳት ለሰው ልጆች ምን ምን ይጠቅማል ወይም ደግሞ በምንድን ነው ለሰው ልጆች የሚጠቅመው ብለን የእሳትን ባህሪያዊነት ማየትና ማወቅ ያስፈልጋልና እንግዲህ እሳት ለሰው ልጆች በአግባቡ የሞቁት እንደሆነ ወይም ደግሞ በአግባቡ የተጠቀሙበት እንደሆነ ለምሳሌ ብናነሳ እህል የሚያበስሉበት እህል ሲያበስሉበት ያልጣመ የማይጥም የነበረ እህል ጣፍጦ እንዲመገቡት ያደርጋል። እንደገናም ደግሞ በርዷቸው የነበረ የሰው ልጆች ወደ እሳት በደንብም ሳይቀርቡ በደንብም ሳይርቁ በመካከለኛ ሆነው ሲሞቁት እሳቱ ሙቀት ይሰጣቸዋል፣ ጥቅም ይሰጣቸዋል፣ ኃይል ይሰጣቸዋል ማለት ነውና እንግዲህ እህል በእሳት ሲሞቅ ወይም ደግሞ በእሳት ሲበስል የነበረው ከዚህ በፊት የነበረውን ጣዕሙን ትቶ መልካም የሆነውን መዓዛ መልካም የሆነውን ጣዕም ይኖረዋል ወይም ደግሞ ይይዛል ማለት ነውና ስለዚህ መንፈስ ቅዱስ ደግሞ በእሳት የተመሰለበት ምክንያት እንግዲህ በእሳት አምሳል የወረደበት ለሐዋርያት ማለት ነው። እንግዲህ የእሳትን ባህሪ የእሳትን ጥቅም ገልጸናል። ስለዚህ የሰው ልጆች በመንፈስ ቅዱስ ማመን ሲችሉ ወይም ደግሞ የመንፈስ ቅዱስን አምላክነት ሲረዱ
መንፈስ ቅዱስ ምን ያህል ሕይወት እንደሆነ፣ ምን ያህል ለሰው ልጆች ጽን እንደሆነ፣ ምን ያህል የሚያረጋጋ እንደሆነ ሲረዱ ከመንፈስ ቅዱስ ደግሞ ልክ ከእሳት የሚያገኙትን ጣዕም ሲያጣጥሙ ከመንፈስ ቅዱስ ደግሞ የሚያገኙትን ጥቅም ያገኛሉ። ወይም ደግሞ አጣጥመው በመንፈስ ቅዱስ አምነው ወነአምን በመንፈስ ቅዱስ ብለው 318 ሊቃውንት እንዳስተማሩት እኛም ዛሬ የሰው ልጆች በመንፈስ ቅዱስ እናምናለን ብለን ስናምን እሳት ከሚሰጠው ጥቅም በላይ ከመንፈስ ቅዱስ ጥቅም እናገኛለን ማለት ነውና ሐዋርያትም ያን ነው ያገኙት። መንፈስ ቅዱስ ሲወርድላቸው በአጠቃላይ ይህንን ዓለም ዕፃ በዕፃ ተካፍለው አስተምረዋል ማለት ነውና መንፈስ ቅዱስ ሲቀርበን ወይም ደግሞ መንፈስ ቅዱስ ሲወርድልን ቀዝቅዘን የነበርን ሰዎች እንሞቃለን፣ ወይም ደግሞ ኃይል ጽን እናገኛለን፣ እንበረታለን፣ ለሃይማኖት ደፋር እንሆናለን፣ እንመሰክራለን ማለት ነው። ስለዚህ ስለቱን እሳቱን ሳንፈራ በአላውያን ነገስታት በአላውያን መኳንንት ፊት ቀርበን እንድንመሰክር መንፈስ ቅዱስ ይረዳናልና ስለዚህ ነው በእሳት የተመሰለው ማለት ነው። መልካም አባታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ ሲያስተምራችሁ ከቆየ በኋላ ሲያርግ አጽናኝ የሆነውን መንፈስ ቅዱስ እስክልክላችሁ በኢየሩሳሌም ቆዩ ያላቸው ለምንድን ነው? መልካም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም ከተማ ቆዩ ብሎ ነግሯቸዋል፣ ሲያርግ ማለት ነውና ራሱ ተወልዶ እያደገ ባለበት ሰዓት ከመቤታችንና ከቅዱስ ዮሴፍ ተለይቶ በአንድ ወቅት ላይ ተለይቶ በቤተ መቅደስ ቆይቶ ነበርና እንግዲህ እመቤታችንና ቅዱስ ዮሴፍ እየፈለጉ ሲመጡ ያገኙት በቤተ መቅደስ ነው እና እኛና አሳዳጊ ዮሴፍ ስንፈልግህ የት ነበርክ ብላ እመቤታችን ስትጠይቀው በአባቴ ቤት እኖር ዘንድ እንደሚገባ አታውቁምን ብሎ መልሶላቸዋል። እና ስለዚህ በኢየሩሳሌም ከተማ ቆዩ ማለት ቤተክርስቲያን በኢየሩሳሌም ትመሰላለች ማለት ነውና ሐዋርያት በኢየሩሳሌም እድሜ ልካቸውን በኢየሩሳሌም ቆዩ ማለት በኢየሩሳሌም ከተማ ቆዩ ማለት እድሜ ልካቸውን በቤተ ክርስቲያን ዘመናቸውን እንዲያሳልፉ ከቤተ ክርስቲያን እንዳይወጡ ከቤተ ክርስቲያን እንዳይርቁ ከቤተ ክርስቲያን የራቀ ሕይወት አይደለምና ከቤተ ክርስቲያን የራቀ ሰው የራቀ ምእመን ሕይወት እንደሌለ ሁሉ ሐዋርያትም በቤተ ክርስቲያን እድሜ ልካቸውን እንዲኖሩ ያሳሰባቸው የነገራቸው ለዚህ ነው ማለት ነው። መልካም ወደ መጨረሻው ጥያቄያችን ደርሰናል። ጥያቄው ምንድነው? መንፈስ ቅዱስ በሁሉም ቦታ ምሉ ነው፣ ቦታ አይወስነውም ካልን ለምን ሐዋርያት ከሰማይ ወረደላቸው እንላለን? እንግዲህ መንፈስ ቅዱስ እውነት ነው፣ እግዚአብሔር በአጠቃላይ በዓለም የሞላ ነው። እግዚአብሔር የሌለበት መንፈስ ቅዱስ የሌለበት ተራራም ሌላም ባህርም አየርም መንፈስ ቅዱስ የሌለበት ምንም ነገር የለም፣ ስነ ፍጥረት በአጠቃላይ ማለት ነው። ነገር ግን በሐዋርያት ላይ መንፈስ ቅዱስ ወረደ ስንል እንግዲህ መንፈስ ቅዱስ ሲወርድ ሐዋርያት ልጅነትን እንዳገኙ ወይም ደግሞ እንደተጠመቁ ሐዋርያት ምንም እንኳን የጌታችን የመድኃኒታችን የኢየሱስ ክርስቶስ ተከታዮችና አማኞች ቢኖሩም ነገር ግን እምነታቸው ፍጹም አልነበረም። መንፈስ ቅዱስ ሲወርድ ግን እምነታቸው ፍጹም ሆኖ የማይፈሩ ለእምነታቸው ለሃይማኖታቸው የሚጨክኑና ወይም ደግሞ ጥቡዓን እንዲሆኑ እንደገናም ደግሞ የማያውቁ የነበሩ መንፈስ ቅዱስ ሲወርድላቸው የቤተ ክርስቲያን አጠቃላይ ትምህርት ተገልጾላቸው ይህንን ዓለም እንዲያስተምሩ ረድቷቸዋል ማለት ነውና መንፈስ ቅዱስ ያው ቀረባቸው ማለት ነው። ማለት ሰው አማኝ ሲሆን ወይም ደግሞ የእግዚአብሔር ተከታይ ሲሆን
መንፈስ ቅዱስ ይቀርበዋል። ከዛ በፊት ግን እምነታቸው ጽኑ ስላልነበረ መንፈስ ቅዱስ እንደ አሁን እንደወረደላቸው አይነት ሐዋርያት ጸጋና ክብር አልነበራቸውም ማለት ነውና መንፈስ ቅዱስ ሲወርድ ግን ጸጋ አግኝተዋል። ዓለምን ለማስተማር ረድቷቸዋል ማለት ነውና ለዚህ ነው። እሺ አባታችን ጥያቄዎችን ጨርሻለሁ። ነገር ግን ይቀር የሚሉት ሐሳብ ካለና እንኳን አደረሱት የሚሉት ሰው ካለ እንዲሁም ደግሞ ማለት የሚፈልጉት ማስተላለፍ የሚፈልጉት መልእክት ካለ እድሉን ልስጡት። እንግዲህ ላስተላልፈው የምፈልገው መልእክት ሐዋርያት አባቶቻችን መንፈስ ቅዱስ እንደወረደላቸው ልጅነት እንዳገኙ ያን ጊዜ ዓመት በኢየሩሳሌም ቆይተው እሱ እዛ ቆዩ እንዳላቸው ቆይተው ነገር ግን ከዓመት ዓመት ማለት ሱባኤ ነው። በሱባኤ ከቆዩ በኋላ መንፈስ ቅዱስ ረድቷቸው በጾምና በጸሎት እግዚአብሔርን ጠይቀው ለማስተማር ተሰማርተው ዓለምን ዙረው አስተምረዋል። የወንጌል ትምህርት ያልደረሰበት ዓለም በአጠቃላይ አልነበረም። የዛሬውን ያድርገውና እንደገና ዘመን ተቀያይሮ ያው ብዙ ችግር ተፈጠረ እንጂ ስለዚህ ዓለምን አጣፍጠውት ነበር ሐዋርያት ማለት ነውና እንግዲህ የዛሬም አባቶቻችን ሊቃውንት ሐዋርያት እንዳስተማሩን ሐዋርያት እንደነገሩን ሳይፈሩና ሳያፍሩ ዓለምን እንዳስተማሩ የሐዋርያት ተከታዮች ሊቃውንት ናቸውና ሊቃውንት ደግሞ አሁን በፊናቸው ደግሞ እንዲያስተምሩ ሊቃውንት ያስተማሩትን ደግሞ ምዕመናን ተቀብለው በተግባር እንዲያውሉ አደራ አላለሁ። እንግዲህ በዓሉን የሰላም የበረከት የፍቅር የአንድነት በዓል ያድርግልን። ከዚህ በመቀጠል ደግሞ ጰራቅሊጦስ መንፈስ ቅዱስ ርደተ መንፈስ ቅዱስ ነውና ሊቁ ቅዱስ ዲዮስቆሮስ በቅዳሴው የደረሰውን አንድ ዜማን ብለን እንጨርሳለን ማለት ነው። ወበሃምሳ ዕለት ፈነወ ሎሙ መንፈሰ ቅዱስ ከመ ዘእሳት ወተናገሩ በነገረ ኩሉ በሐወርት ዝማሬ መላእክት ያሰማልን ቃለ ሕይወት ያሰማልን። አባታችን በጣም ነው የማመሰግነው በእኔና በተመልካቾቼ ስም ጊዜዎትን ሰውተው ይሄንን ጥዑም የሆነውን የእግዚአብሔርን ቃል ስላስተማሩልኝ ከልብ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን። አባታችን ተመልካቾቻችን ለዛሬ ነበረን ቆይታ ይሄንን ይመስል ነበረ። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ነገር ግን ሐሳብ አስተያየት ካላችሁ ኮሜንት ሴክሽናችን ላይ እንድታስቀምጡልን በልል እግዚአብሔር ስም ጠይቃለን። ሰናይ ቀን ይሁንላችሁ። ሰናይ ሁሉ ተመኘላችሁ። ሰላም ሁኑ። ስብ